ያው እንግዲህ መቅዶኒያን ለማገዝ የተለያዩ የኪነ ጥበብ ሰዎች እየተንቀሳቀሱ ነው። ጀስቲሺያ የተባለው ፊልም ትላንትና በሜሪላንድ ሲልቨር ስፕሪንግ ዳውንታውን ባለው ሲኒማ ቤት ታይቷልና በጣም ደስ ይላል። ሲጀምር አሁን የኢትዮጵያ ሲኒማ ራሱ እንደ ውጮቹ ሲኒማ አስበዋል። ማስታወቂያው በመብራት ምናምን ነገር ሆኖ ኤልኢዲ ላይ እንዲህ ሲል እንደዚህ ፊልሞችን ያየሁት እኔ እንደ አቫታር ሊሆን ይችላል ወይ አይረን ማን ሊሆን ይችላል ወይ ሱፐርማን ምናምን ነው። እነሱ በሚታዩበት ስታንዳርድ ነው የኢትዮጵያን ፊልም የታየው። እነ ቅድስት ይልማ እንግዲህ ይሄንን ፊልም ሙሉ ገቢውን ለመቅዶኒያ ይሁን ብለዋል። ባለፈውም እዚህ መጥተው የእረኛዬ አባላት ለመቅዶኒያ ታሪካዊ ገንዘብ ማሰባሰብ ከውነው ነው የሄዱት እና ትላንትና እስኪ በሜሪላንድ ሲልቨር ስፕሪንግ ጀስቲሺያ ሲተዋወቅ እስኪ ያለውን ስሜት በቪዲዮ ላሳያችሁ። በጣም አነጋጋሪ ፊልም ነው። በጣም ወደውታል ያዩት። ምን ያህል ተገኘ ለመቅዶኒያ ሪፖርት እንሰማለን ከደቂቃዎች በኋላ። በነገራችን ላይ ለመቅዶኒያ ለሚያሰራቸው ሁለት ህንጻዎች ግንባታ የፊኒሺንግ ማቴሪያል መግዣ ይሆን ዘንድ ትላንትና በሜሪላንድ ዳውንታውን ኢትዮጵያው ሲኒማ ጀስቲሺያ ታይቶ ነበር እና ምን ያህል ገንዘብ ተገኘ የሚለውን እንድታወራኝ በጣም ተወዳጇ የፊልም ዳይሬክተር ደራሲና ዳይሬክተር ጋር ደወል አድርጌያለሁ። በነገራችን ላይ በቅርብ ቀንም ዶቃ በሰይፉን ኢቢኤስ ታይቶ ምን ያህል ተገኘ የሚለውም ላይ ምላሽ እንሰጣለን። ከስር ሂሳብ እንዝጋ ብለን ነው። እስኪ የትላንትናው ከምን ደረሰ? ኪድዬ እንደምን አመሸሽ? ሰይፍሻ እንዴት አመሻችሁ? ሰላም ነው ወይ? እየበረታችሁ ነው? አረ ከመበርታት በላይ በርቱ። በጣም አሪፍ ነው። እያበረታችሁ እንደጀመረን እንጨርሳለን። አዎ ያስጀመረ ያስፈጽመናል ብለን ያስጀመረ ያስፈጽመናል። ልክ ነው። እንዴት ነው የእረኛዬ ቡድን እኮ አልተቻለም። ሄዳችሁም አልሄዳችሁም አለን እንዴ? ሁላለን። አሁን ደግሞ ዶክመንተሪ ያለን እንመጣለን በቅርብ። እሱንም ገቢ ማሰባሰቢያ ነው የምናደርገው። ከነቢኒ ጋር እቅድ እያወጣን ነው። እንቀጥላለን። አዎ በጣም ደስ ይላል። ሸዊት ከአሜሪካ ሆኖ በደንብ ፕሮሞሽን ተሰርቷል። በተለይ በኢትዮጵያ ሲኒማ ሜሪላንድ በዛ ስታንዳርድ ሲኒማ ሲታይ ይሄ ሶስተኛው ወይ አራተኛው ቢሆን ነው። ምክንያቱም ሲኒማ ቤት ውስጥ የአሜሪካኑ ሲኒማ የሚታይበት ቦታ ነው ትላንትም የታየውና ቅድም ቪዲዮን እያሳየው ነበረ። መጀመሪያ ለሲኒማ ኢትዮጵያ በአሜሪካ ለባለቤቱ ለሸዊት አንዴ ባካችሁ በጣም ጥሩ ስራ እየሰራ ነው ሸዊት። እንዳልከው እዚህ ሲኒማ ቤት የፈረንጅ ፊልሞች ብቻ ነበሩ የሚታዩት። ሸዊት ግን ለምን አትሊስት በወር አንዴ እንኳ የኢትዮጵያ ፊልም መታየት አለበት ብሎ እንቅስቃሴ ጀምሯል። ከዚህ በፊት በዶቃ ነው የጀመረው። አይ ቲንክ ከዶቃ በፊት የኃይሌ ገሪማ ፊልም ነው መሰለኝ የታየው። ከዛ አሁን ደግሞ የመቄዶኒያ ገቢ ማሰባሰቢያ ሲመጣ ለምን የመጀመሪያ ፊልሜን ለመቄዶኒያ አልሰጥም ብሎ አዋየኝ። ፊልም ካለሽ እባክሽ አለኝ። ጀስቲሺያ ሚል ፊልም ነበረኝ የመጨረሻ ፊልም ከህግ ማህበራት ሴቶች ጋር በትብብር የተሰራ ፊልም ነው። ያው ፕሮዲሰሩ ባለቤት ነው መመኪያዬ። ከዛ እንዴ ለመቄዶኒያማ ግዴታችን ነው ብዬ ፊልሙን ላኩለት እና ትናንትና ፊልሙ ታይቶ ነበረ በሜሪላንድ። ዋው በጣም ደስ ይላል። ቀደም እያልኩ ነበረ፣ ምክንያቱም ይሄ መጀመሪያችሁ አይደለም። ከዶቃም ስራ ጀርባ አንቺ ያለሽበት እሱንም በተመለከተ ወደ በሰይፉን ኢቢኤስ ከሁለት ወር በላይ ታይቷል። የሱም የት እንደደረሰ በቅርቡ ይፋ እናደርጋለን። ይሄኛውን ግን ከስር ይፋ እናድርግ ብለን ነው። ትላንትና እንግዲህ በዲኤምቪ ኤሪያ ላይ ያሉ
ኢትዮጵያውያን ይህንን ፊልም ሄደው አይተውታል። በነገራችን ላይ በዚህ ሲኒማ ላይ መሪ ተዋናዩ እኔ ነኝ። እውነት ነው። ወደ 2 ደቂቃ ነው የምታየው። ኦያ አይቻለሁ እንትን ላይ እና እየፈረምኩ ልክ ነው ሰይፍሻ። በጣም እኔ ከምኮራበት ፊልሜ መሀል አንደኛው ይሄ ይፈልጋል። ቀጥሎ እኮ በዚህ ነው የመጣው መጀመሪያ ህዝብ እኮ እንዴ አሁን ሰይፉ ላይ መች ነው የምትቀርበው? ሰይፉ ላይ መች ነው የምትቀርበው? እሱን ፊልም ፕሮሞሽን ለመስራት ራሴን በራሴ ኢንተርቪው ነገ ጀስቲሺያ በጣም አሪፍ ፊልም ነው። በነገራችን ላይ እድል ወርቅን ጨምሮ እድል ወርቅ ጣሰውን ጨምሮ አሉ የተባሉት የኢትዮጵያ የፊልም ባለሙያዎች ግንባር ፈጥረውበታል። በዚህ ላይ ደግሞ አዜብ አለች። ቅድስት ነች። ይህ ፊልም ትላንትና ለመቄዶንያ ሙሉ ገቢውን አድርጎ በዲኤምቪ ወይም ደግሞ ሜሪላንድ ላይ ታየ እንጂ ወደፊት ይታያል አይደል? አሜሪካን ውስጥ ይታያል፣ ወደፊት ይታያል። ፊልሙ ግንዛቤ ሰጭም ስለሆነ አሁን በሰፊው ይመጣል። እነ መመኪያ እየሰሩበት ነው። እርግጠኛ ነኝ በቅርቡ ሁሉም ሰው እንዲያየው እንደሚደረግ አምናለሁ። ትናንት ግን እንደተባለው ለመቄዶንያ ገቢ ማሰባሰቢያ በጣም በአጭር ጊዜ ውስጥ ነው። ሸዊትን በጣም ላመሰግነው ወዳለው። ሌላ ፊልም ነበር ያሰበው፣ ግን ይህንን የገቢ ማሰባሰቢያ ምክንያት በማድረግ ለመቄዶንያ ቢሆን ብሎ ሳምንት እንኳን አይሆንም ዝግጅት ከተጀመረ በሳምንት ውስጥ ታይቶ ነው አሁን የምንናገረውን ገቢ ያስገባው። እግዚአብሔር ይመስገን ጥሩ ነው በጣም። ገቢውን ቁጥሩን ከመጥራታችን በፊት ደስ የሚለው ነገር ምንድነው? ትኬት የተቆረጠው ቀጥታ ወደ መቄዶንያ አካውንት ነው። ይሄ ራሱ መጀመሪያ ይሄ በራሱ በጣም ደስ ይላል። ስለዚህ በኢትዮጵያ ብር ምን ያህል በትላንትና ዕለት ለመቄዶንያ ገቢ ሆነ? በኢትዮጵያ ብር ለትናንትና ዕለት 400,000 ብር ገቢ ሆኗል። በጣም ደስ ይላል። ካሁን በኋላ እንግዲህ ይህ ሲኒማ በበረከት ስራ በጥሩ ስራ ተጀምሯል። ለሸዊት መልካም እድል። በመላው አሜሪካን ባላችሁበት ከተማ ሁሉ ይመጣል። ካሁን በኋላ ተዝናኑበት። እንዲህ ነው አይደለ? ለሌላ መትረፍና ኮርተንባቸዋል። በጣም ደስ ይላል። ኪድዬ በቀጣይ እንግዲህ ዶክመንተሪውን ደግሞ ይዘን እዚህ እንመጣለን ብለን ተስፋ እናደርጋለን። ናፍቃችሁናል። በጣም እንመጣለን ሰይፍሻ እንመጣለን። በጣም 400,000 ብር ከልብ እናመስግን ኪዲ። እግዚአብሔር ቦታ ያተካቴች ኪዲ ይባል። እሺ ማን ዋው ወጣ ጀስቲሻ እኔ ካለው አየሽ ምን እንዴት መረጡ ግን? መጀመሪያ እሱን አልነገርኩም። ያው እንዴት መረጡ? እና ምንም የለም። ሰሞኑን ባይዘው ቲክቶክ ላይ እንትን ቫይራል ሆኗል ይፈለጋል እና በቃ ወይኔ ባየሁት ቁጥር አለ እኔ እንዲህ ነኝ የነካሁት ነገር ዘመን ተሻጋሪ ነው። አይምሮሽ ላይ ያለው ከይፈልጋል የትኛው ኔልሰን ማንዴላ ነው? ዘመን ተሻጋሪ ነኝ አይደለም። ከይፈልጋል ፊልም በጣም ቫይራል ሆኖ አሁን ቲክቶክ ላይ እየተቀባበሉት ነውና የትኛው ነው አልኳት። የትኛው ነው እንዳለ ከላይ እስከ ታች ኔልሰን ሆይላላ ማንዴላ ቆርጫለሁ። መጨረሻው ላይ የት ነው የሚፋለም? ግን አይደለም የቱ ግን አይመጣብህም አንተ ላይ ራሱ። ኧረ የደረር ማለልህ እኮ ገባ ሲባል ወጣ ሲባል ገባ እንዴ። አንዳንዴ ደግሞ ለእንትን ያደርጉታል ለእግር ኳስ እፈጠፈጣለሁ እያለ ለምን ያባባኛል አይደሪ እና እኔ ዘመን የማይሽረውን እኔ ነካሁት የትም አይደርስም ጉዳይ። እና አሁን ለጠየቀኝ ጥያቄ ሰው የለም ማጠፋ ፈለጉ በሙሉ ወጥቷል ነገሩኝ እኮ ለኔ። አሁን አማራጭ ጠፋ። እንዴት እናርጋ ስንፈልግ ሲሉ ጊዜ ልስራበት እና ስንት ልክፈላችሁ አልኩ። አዛስገቡኝና እኔን ያው ለኔ መክፈል በጣም ከባድ በነፃም አላዋጣም። ሰይፉ ላይ ቅረብ የሚለው ግን ያስኬዳል። አዲሱን ፊልሙን ይዞ ሰይፉ ኦን ኢቢኤስ ላይ ሰይፉን ይቅረብ ጀስቲሺያ ላይ በጣም በሚገርም ሁኔታ ውልብ ነው የምለው፣ ግን ከሊና አልጠፋም።
ለምርቃቱ የጋበዘው አይረሴ ባይዘ ጀስቲሺያ ላይ ሰፍገባስ መሽጠፋ አይረሴ ነኝ አይረሴ ማነ እኔ ቆይ አገር ያወቀ አንስ መሽጠፋ እንደ ማንዴላ አንድ ፊልም ላይ ሰርቶ ውልብ ብዬ ፖሊስ ነኝ ያለ ውልብ ብዬ ያልጋበዝኩት ሰው የለም ማለት የሰፈሩ ሰው ለከሰይፉም እንደዛው ለደቂቃ ምናምን ሰከንድ ኧረ እኔ እኮ በጣም አይን ላይ ብዙ ይቆያል ይታያል እኔ ላንተ ብዬ ነው ማየው ይሄን ፊልም በቃ እኔ በቃ ታይዋለሽ ሲደርስ ታቆማለሽ ሙሉ ቀን አቆመሽ መሄድ ነው አቆመሽ በነገራችን ላይ በደቂቃ ታዲያ በምርጥ ወንዶች ዘርፍ ጉማ ላይ ሲሸለም ሞራልን ከነኩ አጋጣሚዎች መሀል ስባል አወራዋለሁ አይ እንደዚህ ይዤው ነው ይኸውልሽ ጉማ ላይ ማለት ስሙ ታዲያ አዲሶች እናንተ ብላኝ እንጂ በልቼዋለሁ እኔ ግን ከሚመሰገኑት ውስጥ ነው እንደሆነ የምፈልገው ሞራሌን አንዳንዶች ሲያደቁት እሷ ግን ስብርብር ብቻ ነው እንደንሽ ሞራሌን እንክት ሲያደርጉት እሷ በመጀመሪያ አመሰግናለሁ ስብርብር ብቻ ነው ያደረገችውና ሉላ በጣም አመሰግናለሁ ይሄው በነገራችን ላይ የሲኒማ እንደው በድጋሚ እናስታውሳችሁ በዚህ የመዝናኛ ዝግጅት በደንብ አስተዋውቀነዋል ይሄን ፊልም ሄዳችሁ ይዋልን ሲኒማ ኢትዮጵያ በሸዊት የተቋቋመ ሲኒማን ከኢትዮጵያ ወደ አሜሪካ እየወሰደ ዲኤምቪ ኤሪያ ላይ ብዙ አበሾች አሉ ሲልቨር ስፕሪንግ ዳውንታውን ደግሞ ያለው ሲኒማ ቤት በቃ የዛን ሀገር ሲኒማዎች የሚያስተናግድ በቃ ደረጃውን የጠበቀ ሲኒማ ቤት ነው እዛ አካባቢ ከሚኖሩ ኢትዮጵያውያኖች አንፃር የኢትዮጵያ ሲኒማ ቢታይ የሚል ሐሳብ መጣ ብዙዎች እንግዲህ አዎ ከሀገራችን ጋር ለመገናኛ በጣም አቋራጭ መንገድ ነው እያሉ በወር አንዴ የኢትዮጵያ ሲኒማ ይሄዳል እናም ጀስቲሺያ ትላንትና ታየ ሙሉ ገቢው ለመቅዶኒያ ነበረ አዎ ሲኒማ ኢትዮጵያዎች ከነ ቅድስትና መመኪያ ጋር ሆነው ለመቅዶኒያ የ400,000 ብር ልግስና ሰጥተዋል ማለት ነው እንዲህ ነው እንጂ ሀገር ልጅ እስኪ ደግሞ